ወልቭስ ሲስተም የማንቸስተር ዩናይትድ አይነት ሲስተም ነው። ወልቭስ በጋሪ ኦኔልም በቪክቶር ፔሬራም ስር 3-4-2-1ን የተጫወተው የዊንግ ባክ ሲስተም ነው። 2 10 ቁጥሮችን ይጠቀማል። 1 9 ቁጥር አለው። ተመሳሳይ ሲስተም ነው። አሁን በሲስተም ውስጥ ያለ አቀራረብ ወልቭስ ሲጫወት ማንቸስተር ዩናይትድ ሲጫወት ልዩነቶች አሉት። በእርግጥ ግን ወደ ማንቸስተር ዩናይትድ ቢመጣ አዲስ ሲስተም አይደለም አዳፕት የሚያደርገው። እዚያ ወልቭስ ውስጥ በስኬት የተጫወተበት ሲስተም ነው ይሄ። አሁን ልዩነቱ የማንቸስተር ዩናይትድ ባጅ፣ መለያ፣ ፕሬሸር ከወልቭስ ይለያል። ለወልቭስ መጫወት እና ለማንቸስተር ዩናይትድ መጫወት በፍጹም የሚነጻጸሩ አይደለም። በማንቸስተር ዩናይትድ መጫወት በእያንዳንዱ ጨዋታ በየ3 ቀኑ ከፍተኛ ትኩረት ውስጥ መውደቅ ማለት ነው። እያንዳንዱ በጎ ነገር ይጎላል፣ ግን እያንዳንዱ ስህተትም የትልልቅ ትችቶች ምክንያት ይሆናል። ሰሞኑን አንድ ፖድካስት እያየሁ ነበር። ለምንድን ነው ማቴዎስ ሱሌ፣ ሞይሴ ኪን፣ ኒኮሎ ፋጂዮሊ ሌሎቹም ወይም ዲያን ሁሴን ነው በቦርድ መዝ ያለው የዩቬንቱስ ተጫዋቾች ነበሩ። እነዚህ ሁሉ ልክ ከዩቬንቱስ እንደተጫወቱ ጥሩ የሚጫወቱት በዩቬንቱስ ግን እድል ባገኙ ጊዜ እንደዚህ ያልደመቁት ለምንድን ነው የሚል ውይይት ተደርጎ አንድ ጣሊያናዊ ጋዜጠኛ ሲናገር የዩቬንቱስ ፕሬሸር ነው ይላል። ለዩቬንቱስ መጫወትና ለቦርንመዝ ወይ ለፊዮረንቲና ወይም ለሮማ ጭምር መጫወት አንድ አይደለም ይላል። ስለዚህ ለምሳሌ ማቴዎስ ኩኛ በሌላ ትልቅ ክለብ አልተሳካለትም። እንደምታውቁት ከጀርመን ለሄርታ ሲጫወት በጣም ድንቅ ነበር። ከዚያ ወደ አትሌቲኮ ማድሪድ ሄደ፣ ግን 6 ጎል ብቻ መሰለኝ ያስቆጠረው በዲየጎ ሲሞኔ ቡድን ውስጥ። እዚያ ሳይሳካለት ሲቀር ነው ወደ ወልቭስ የመጣው። ፕሬሸር ከፍ ሲል ያንን ይቋቋመዋለሁ ያላቅም። በእርግጥ አሁን 26 ዓመቱ ሊሆን ነው። በእግር ኳስ ተጫዋችነቱ ፒክ ላይ የሚገባበት እድሜ አካባቢ ላይ እየደረሰ ነው። ስለዚህ ወደ አትሌቲኮ ማድሪድ ሲዘዋወር የነበረው ልምድና አሁን የተለያየ ነው። ግን በሲስተም ደረጃ ግን ካየ ነው የስነ ልቦናውን የጫናውን ጉዳይ ካወጣን ግን ለተመሳሳይ ሲስተም የሚጫወት ተጫዋች ይሆናል። ያ ደግሞ ሽግግሩን ስሙዝ ያደርገዋል። ሁለተኛ እዛው ፕሪሚየር ሊግ ውስጥ ተጫዋቱ ያሳለፈ ተጫዋች ነው። አንዱ ጥያቄ ለምሳሌ እንደዚህ ጊዜ አይነቱ ተጫዋች መጥቶ በእርግጥ እየተሻሻለ የሄደ ይመስለኛል እስኪጎዳ ድረስ። በተለይ ጠለቅ ባለ ሚና መጫወት ሲጀምር እና እየተላመደው ብዙ አሰልጣኞች 6 ወር ያስፈልገዋል ከሌላ ሀገር የሚመጣ ተጫዋች ብዙ ጊዜ ይላሉ። ያንን የአክለመታይዜሽን ጊዜ እየጨረሰ ሲሄድ ደግሞ ዩናይትድ ብዙ የማይቆም ሽግግር ውስጥ ስለነበር ብዙ ሲስተማቲክ ችግሮች ያሉበት ቡድን ስለሆነ ለሚመጣው ተጫዋች ተሰርቶ ባለቀ ቡድን ውስጥ አይደለም እኮ የመጣው። ገና መፍትሄውን ለማግኘት እየተጣጣረ ያለ ቡድን ውስጥ ነው የመጣው። እሱም አንድ ችግር ነው በእርግጥ። ከዛ ያመጡት አሰልጣኝ ለቀቁና በሌላ ሲስተም የሚጫወት አሰልጣኝ መጣ። እነዚህን ሁሉ ነገሮች አዳፕት ማድረግ መቼስ ፈተና ነው በእርግጥ። ግን በዩናይትድ እንደተጠበቀው ስኬታማ ካልሆነባቸው ምክንያቶች መካከል አንደኛው ከሴሪያ የመምጣቱ ነገር ነው። የሴሪያ የጣሊያን እግር ኳስ ፍጥነትና የእንግሊዝ እግር ኳስ ፍጥነትና ኢንቴንሲቲ አንድ አይነት አይደለም። ስለዚህ የፍጥነት የፔስ ጉዳይ ተደርጎ የሚጠቀስ ነበር እንደምታውቁት። ለምሳሌ ማቴዎስ ኩኛ ግን ይሄ አይመለከተው፣ ምክንያቱም ፕሪሚየር ሊግ ውስጥ የተፈተነ ተጫዋች ስለሆነ፣ ወደ ዩናይትድም ሲመጣ በፕሪሚየር ሊግ ስኬቱ ምክንያት የሚመጣ ተጫዋች ስለሆነ እነዚህም ነገሮች በተለይ የማቴዎስ ኩኛን ዝውውር ስሜት የሚሰጥ ያደርጉት። ጎሎች ማስቆጠር ይችላል፣ ለቡድን ጓደኞቹ የጎል ዕድሎች መፍጠር ይችላል። ማንቸስተር ዩናይትድ ጎል የመፍጠርም ጎል የማስቆጠርም ችግር አለበት። ይሄንን በማሻሻል በኩል ጥቅም መስጠት የሚችል የዩናይትድን የረጅም ጊዜ ችግር በመቅረፍ ውስጥ የራሱ ቀላል የማይባል ጥቅም መስጠት የሚችል ተጫዋች ነው። ዝውውሩ ይፈጸም እንደሆነ እናያለን። ግን ያሉት ስሜቶች ግን ፖዚቲቮች ናቸው።